እግሩ ቆሞ የሄደ ነው ማለት ነው። ይሄኛውም የሁለተኛው የሚሊየን ዘመናት አባታችን ወይንም ቅድመ አያታችን ለመጀመሪያ ጊዜ በእግሩ ቆሞ የሄደ የሆሚኒዴ አይነት ነው ማለት ነው። ወይንም ደግሞ ሂዩማን አንሴስተር ነው ማለት ነው። ከዛ ሆሞ ኢሬክተስ seems to have originated in Africa and then spread out to the rest of the world ነው የሚባለው። እንግዲህ መጀመሪያ አፍሪካ ውስጥ እንደተገኘና ከዛ በኋላ የቀሩትም አለማት ከአፍሪካ በሄደው እንደተሞሉ ነው። skeleton of archaic homo sapiens or knowledgeable human being የሚባል ደግሞ አለ ሶስተኛ። ሆሞ ሳፒንስ የሚባለው በብሬኑ የሚጠቀም ነው። እውቀትን መሰረት ያደረገ ለመጀመሪያ ጊዜ ሶፊስቲኬትድ በሆነ መልኩ ማሰብ የጀመረ አይነት ሆሚኒዴ ነው ማለት ነው። ሁማን አንሴስተርስ ነው። እንግዲህ እጅ መጠቀም ከዛ ወደ እግር ከዛ ወደ ጭንቅላት ነው የተሄደው ማለት ነው። በዚህ መልኩ ነው ኢቮሉሽኑ ፕሮሰሱ የነበረው ማለት ነው። ከዛ ይሄ ሚድል አዋሽ አካባቢ ነው የተገኘው ይሄ ሆሞ ሳፒንስ ማለት ነው። የሱ ቅሬታ አካል ፎሲልስ ኦፍ ሆሞ ሳፒንስ were discovered at ሌላ ቦታ ደግሞ ከሚድል አዋሽ ወጣ ስንል ኒር ድሬዳዋ ኪቢሽ አራውንድ ሎወር ኦሞ ተገኝቷል ማለት ነው። ሌላው ካልቸራል ሪቮሉሽን የሚባል አለ ማለት ነው። እንግዲህ ሪቮሉሽን መጀመሪያ እንዳልኩት ፊዚካል እና ካልኩላር ነው ወይንም ሳይኮሎጂካልም ጭምር ነው ማለት ነው። እነኚህ የሚሊየን ዘመናት ወገኖቻችን ከጅንጀሮ መሰልነት ህይወት ወደ አሁኑ የሰው ዘርያ ለመድረስ ብዙ አይነት ኢቮሉሽን አካሂደዋል። ፊዚካሊም ካልቸራሊም ወይንም ሳይኮሎጂካሊ ማለት ነው። እና ካልቸራሊ ደግሞ ስናይ ለምሳሌ ሆሞ ሃቢለስ የመጀመሪያው የሚሊየን አመታት አያታችንም ሆነ አባታችን እንዴት ይኖር ነበር ነው። ምን ይጠቀም ነበር? ለምሳሌ በእጁ ይጠቀም ነበር ብለናል። ግን እንዴት ነው የሚጠቀሙ? ምን ይጠቀም ነበር ስንል የራሱ የሆነ አለው ማለት ነው። እንዲሁም ደግሞ ቀጥሎ ሁለተኛው ሆሞ ኢሬክተስ የራሱ የሆነ ካልቸር አለው። በእግሩ ይሄዳል። ከዛ ደግሞ የሚጠቀማቸውም የራሱ ቴክኖሎጂ የራሱ ዌይ ኦፍ ላይፍ አለው። ከዛም ሆሞ ሳፒንስ እኛ የራሳችን ዌይ ኦፍ ላይፍ አለን። ካልቸር ኢቮልቭ ያደርጋል ማለት ነው። የሆሞ ሃቢለስ ለየት ባለ መልኩ ወደ ሆሞ ኢሬክተስ የሆሞ ኢሬክተስም ከሆሞ ሳፒንስ የተለየ ነው ማለት ነው። Cultural evolution is related to technological changes that brought socio-economic transformation on human life. It can be conventionally grouped into Stone Age, Bronze Age and Iron Age ይባላል። ይሄ cultural evolution በሶስት እንከፍለዋለን። ስቶን ኤጅ አለ፣ ድንጋይ ዘመን፣ የብሮንዝ ኤጅ አለ። ብሮንዝ በጣም ወሳኝ የሆነበት ዘመን ማለት ነው። ስቶን ኤጅ ማለት በዛን ጊዜ everything is made of stone ነው ማለት ነው። መቀመጫው፣ መቁረጫው፣ ቤቱ ምኑ ኤቭሪቲንግ ስቶን ነበር ነው። ብሮንዝ ኤጅም ብሮንዝ ነው ኤቭሪቲንግ የሚበላበት የሚጠጣበት ነገር ሁላ። አይረን ኤጅም ኤቭሪቲንግ አይረን የሞላው አይነት ህይወት ነው ማለት ነው። ስቶን ቱልስ had been first technologies to be developed by human beings. ስቶን ኤጅን ደግሞ በሶስት እንከፍለዋለን። የራሱ አለ፣ እሱንም እናያለን በኋላ። እና የመጀመሪያው ነው ሰዎች ለመጀመሪያ ጊዜ እቃ ቴክኖሎጂ ለመስራት ሲጀምሩ በተለይም የጅንጀሮ መሰል የሆኑት የሚሊየን አመታት አያቶቻችን ለመጀመሪያ ጊዜ ስቶን ነው የተጠቀሙት ማለት ነው። ሆሞ ሃቢለስንም ጨምሮ ኢሬክተስንም ጨምሮ
by taking their features, ways, and periods of production, stone tools can be grouped into mode 1 የሚባል አለ old one የሚባል ቴክኖሎጂ ማለት ነው which was named based on the first report made at Olduvai Gorge ታንዛኒያ mode 2 አለ የስቶን ኤጅ አቹሊያን ይባላል ከዛ ሶስተኛ ሞድ 3 ሳጉን ይባላሉ ማለት ነው ሞድ 1 ስቶን ቴክኖሎጂ ወይንም ቱልስ ሲጠቀም የነበረው ሆሞ ሃቢሊስ ነው ማለት ነው እና በዛን ጊዜ የነበሩ እቃዎችም ክሩድ ናቸው እና ሞኖፌሻል የሆነ ስታይል ያላቸው and produced by the direct percussion አይነት መልኩ ነው የሚሰሩት ማለት ነው ሞድ 2 ስቶን ቴክኖሎጂዎች ወይንም ቱልስ ወይንም ደግሞ አቹሊያን ቴክኖሎጂ የምንላቸው በሆሞ ኢሬክተስ ነበር ሲገረገርባቸው የነበረው ማለት ነው they were produced by indirect percussion by using hand axe or hammer and mainly characterized by bifacial ናቸው bifacial ማለት በሁለት በልኩ ያገለግላል ወደ ዓለም ወደፊት የሚቆርጥ አይነት ቢላሆ ለምሳሌ bifacial ነው የሚባለው and pointed and convex features አላቸው Mode 3 tools when stone tools are characterized by flexible and finest form of production by use of obsidian ይሄ ደግሞ የሆሞ ሳፒንስ ነው ሆሞ ሳፒንስ የሚጠቀምባቸው የስቶን ቱል ቴክኖሎጂዎች ናቸው ማለት ነው እና ይህም ካልቸራል ሪቮሉሽን ነው ምክንያቱም ስቶን ኤጅ ነበር ብለናል ያ ስቶን ኤጅም ከጊዜ ወደ ጊዜ በተለይም ከሃቢለስ ወደ ኢሬክተስ ስንመጣ የተለየ አይነት እቃ እየተሰራ የተለየ አይነት አገልግሎት እየሰጠ ከዛም ከኢሬክተስ ወደ ሳፒንስ ስንመጣ የራሱ ፊቸር አዲስ እየጨመረ ቴክኖሎጂው ኢቮልቭ እያደረገ ነው ያ ካልቸራል ሪቮሉሽን ይባላል ማለት ነው Examples of the above types of stone tools have been found in Ethiopia and the Horn. ቀደም ያልናቸውም ያው እንግዲህ ሆሞ ሃቢሊስም ኢሬክተስም ሳፒንስም ኢትዮጵያ ውስጥ ተገኝተዋል ቅሬታ አካላቸው እና እንደዛ የሚመስሉ እቃዎችም ኢትዮጵያ ውስጥ ተገኝተዋል ሆርን አፍሪካ ውስጥም ቅሬታ አካሉ ነበረ ለማለት ነው The period of usage of stone tools is divided into sub-periods. በሶስት ይከፈላል large የሆነ periodization ነው ይሄኛው ያ ቀደም ሶስት የከፈልነው የቴክኖሎጂ አይነት ነው የስቶን ቱል ቴክኖሎጂ አይነት ከድንጋይ የሚሰሩ የእቃዎች አይነት ነው እሱ ከዘመን ወደ ዘመናት የተለዋወጠ የመጣው ይሄኛው ደግሞ ፔሪድ ነው የስቶን ኤጅ ፔሪድ የራሱ ፔሪዳይዜሽን አለው የአንደኛው ፓሊዮሊቲክ ይባላል ኦልድ ስቶን ኤጅ እንደማለት ነው this period was a period when human being developed language with shelter in cave using stone, bone, wood, force and skin materials to prepare food and clothing ማለት ነው በዛን ጊዜ ይሄ በኦልድ ስቶን ኤጅ ጊዜ የተጀመሩ ነገሮች ምንድናቸው ቢባል ቋንቋ ዋሻ ውስጥ ሼልተር ማድረግ ምግብ ለምግብ ፉድ እና ክሎዚንግ ማቅረብ አይነት ነገር ነበር ማለት ነው there was sex age labor division in with able-bodied males as hunters of fauna and the children and females are gatherers of flora ማለት ነው እና ደግሞ division of labor ነበር በዚህ ጊዜ መጀመሪያ ኦልድ ስቶን ኤጅ ሴት የሚሰማራበት ስራ አበባ ምናምን ፍራፍሬ መልቀም ነው በይሄ ብዙ ጉልበትም ጠይቅም ትግልም የለበትም ማለት ነው ወንዱ ደግሞ
ሃንተር ነው የሚሆነው። ሃንተር ኦፍ ፋውና ማለት አኒማሎችን አድኖ የማምጣት አይነት ነገር ነበረ ማለት ነው። እንግዲህ ከዛን ጊዜ ጀምሮ ነው እንግዲህ የሴትና የወንድ ስራ ተብሎ የተጀመረው ማለት ነው። ዲቪዥን ኦፍ ሌበር ቤዝድ ኦን ሴክስ ማለት ነው። ሁለተኛው ሚድል ስቶን ኤጅ የሚባለው ሜሶሊቲክ ይባላል። ያኛው ፓሊዮሊቲክ ነው፣ የኛው ሜሶሊቲክ ነው። ይሄ ሚድል ነው። ሚድል የተባለበት ምክንያት ከዛ ቀጥሎ ሌላ አለ። ቢትዊን ፓሊዮሊቲክ ኤንድ ኒዮሊቲክ ኢቮሉሽን ማለት ነው ሜሶሊቲክ። በዚህን ጊዜ ፔሪድ ኦፍ ትራንዚሽን ነው። እዚህ ላይ እንደሚለውም ከኒዮሊቲክ ወደ ከፓሊዮሊቲክ ወደ ኒዮሊቲክ ስንመጣ ትራንዚሽን ፔሪድ አለ። ያኛው ትራንዚሽን ፔሪድ ሚድል ኤጅ ሚድል ስቶን ኤጅ ይባላል ማለት ነው። 2.2 ኒዮሊቲክ ሪቮሉሽን አዲሱ የድንጋይ ዘመን ማለት ነው። የመጨረሻው ነው። ከዛም በኋላ የድንጋይ ዘመን አምጥቶ ያው ቅድም እንዳልነው ወደ ብሮንዝ ኤጅ ይሄዳሉ። ከዛ አይረን ኤጅ ነው፣ ያው ኢንዱስትሪያል ሪቮሉሽን እንደማለት ነው። ከዛ በኋላ እና አሁን ላይ እንደሚባለው ቴክኖሎጂካል የሆነ ሞር ዲጂታል ሪቮሉሽን ላይ ደርሰናል ይባላል። በዚህ ሂደት ነው እንግዲህ የሰው ኢቮሉሽን የሂውማን ኢቮሉሽን የሚታየው እና አሁን ኒዮሊቲክ ሪቮሉሽን ስናይ ዱሪንግ ዘ ኒዮሊቲክ ፔሪድ ሁማን ቢንግስ ትራንስፎርምድ ፍሮም ሞባይል ቱ ሴዴንተሪ ዌይ ኦፍ ላይፍ ማለት ከዛ በፊት በሜሶሊቲክም ሆነ በፓሊዮሊቲክ ሰዎች ሞባይል የሆነ ላይፍ ነው የሚኖሩት። አንዴ እዚህ ጋር ይሰራሉ፣ ከዛ ትተውት በሳምንት ብዙ ቦታ ይለዋውጣሉ ማለት ነው። ከዛ በኋላ ግን ወደ ሴደንተሪ ኦፍ ላይፍ ተቀየረ። አንድ ቋሚ የሆነ ኤንቫይሮንመንት መያዝ ጀመሩ። ቤት መስራት፣ እዛው ማይንቀሳቀሱ ነገሮችን ማቆም፣ ግንባታ ምናምን ነገር አይነት ማለት ነው። This was a radical shift involving changes from hunting and gathering to the domestication of plants and animals. እንዲሁም ከጋዘሪንግ እና ከሀንቲንግ ወደ ዶሜስቲኬሽን ኦፍ አኒማልስ ፋርሚንግ ሊጀመር ነው ማለት ነው። አሁን ፐርማነንት የሆነ ሴትልመንት የመሰረቱ ነው ማለት ነው። እንደ ድሮው ሞባይል በሆነ ዌይ ከአንዱ አካባቢ ወደ አንዱ አካባቢ አይንቀሳቀሱም። ኢኮኖሚያቸውም ሀንቲንግ እና ጋዘሪንግ ላይ ቤዝድ የሆነ አይደለም። ኖ ሎንገር ጋዘሪንግ እንደ ሀንቲንግ they transformed their economy from this kind of life to domestication and farming አይነት ነገር ማለት ነው። climate changeም ነበር በዛን ጊዜ and increase hunter gatherers population resulted in the declining number of animals and availability of plants. ፕላንቱም ጋዘር የሚደረገው እየቀነሰ የሚታደነው አኒማል ቁጥሩ እየቀነሰ ሲሄድ ያው ሰርቫይቭ ማድረግ ስላለባቸው ሌላ ኦልተርኔቲቭ ኢኮኖሚ ተጀመረ። እሱም ዶሜስቲኬት ማድረግና ፋርም ነው እንግዲህ። as food gatherers were already aware of growing cycle of most of grass types, they began to thickly grow those which were most common and yielded seeds that are more edible. The big animals which depended on dense bushes for sustenance were reduced by hunting, and the animals that people were able to domesticate easily were smaller ones. The process of domestication took place independently in the various parts of the world. In Ethiopia and the Horn, chiefly in the more elevated and wetter parts, people cultivated plants including teff, dagusa, insect. The domestication of insect plant reduced shifting cultivation, continuous clearing of new plots ማለት ነው። shifting cultivation slowing down soil exhaustion። በጥቅሉ ምንድነው ፋርሚንግ እንደተጀመረ
ዶሜስቲኬሽን እንደመጣ ኒው ዌይ ኦፍ ላይፍ እንደ ተጀመረና ኢኮኖሚውም እንደተቀየረ ነው የሚያሳየን። ኒዮሊቲክ ፔሪድ ወይንም ደግሞ ዘ ኒው ስቶን ኤጅ ማለት ነው። ዘ ኒው ስቶን ኤጅ ማለት ነው። ዘ ዲስከቨሪ ኦፍ ፖሊሽድ አክሰስ ሴራሚክስ grinding stones, beads, stone figures, and animal remains in sites like Mba, Fakada around Adigrat in Tigray, as well as Kordat and Barintu in Eritrea, evinces the existence of a Neolithic material culture. እንዲሁም ሆርን አፍሪካ ውስጥ ሳይቱን ስናይ የጋነበር የኒዮሊቲክ ፔሪድ ካልቸራል ኢቮሉሽን ቅሪታ ሲባል በትግራይ አዲግራት አካባቢ በባሬንቱ ኤርትራ አካባቢ ያለ እንደማለት ነው ማለት ነው። ይሄ በዚህ መልኩ ያየነው ነገር ነው። በጥቅሉ ዛሬ ሁለት ነገር አይተናል። ሁለት ርዕስ ምን አይተናል? የመጀመሪያው ከቻፕተር 1 የቀረ የመጨረሻ ዲስከሽን ነበር። እሱም ምንድነው የሚለው the geographical context of the history of Ethiopia and the Horn ነው። እሱን አየን። ከዛን ቻፕተር 2 ገባን። የመጀመሪያውን ሳብ ቶፒክ አየን። ከዛን ቀጥሎ ሁለተኛውን ሳብ ቶፒክንም ዲስከስ አድርገን ጨርሰናል። ለርሱ ቻፕተር 2 ወይንም ዩኒት 2 ፒፕልስ ኤንድ ካልቸርስ ኢን ዘ ሆርን ኢን ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ የሚል ነው። ከዛ የመጀመሪያው ሳብ ቶፒክ ሂውማን ኢቮሉሽን ነበር። ከዛ ሁለተኛው ሳብ ቶፒክ ካልቸራል ኢቮሉሽን ነበር። ሁሉንም አይተናል። በሚቀጥለው ምንድነው